አስተማሪውን ያፈቀረው የ8 ዓመቱ ህፃን አስተማሪውን አፍቅሮ አደገኛ ውሳኔ እስከመወሰን ስለደረሰው የ8 ዓመት ልጅ ታሪክ። ልጅ አይደል በክፍሉ ውስጥ እንዳሉት ተማሪዎች በትምህርቱ ተሰላችቶ የደውል ድምጽ ለመስማት እንደሚጠባበቁ ጓደኞቹ ወይም በትምህርታቸው ተመስጠው ብላክቦርድ ላይ እንደሚያፈጡ ተማሪዎች አትኩሮቱን ትምህርቱ ላይ በመከታተል ላይም አይደለም። ከኩያው ፍቅር እንደያዘው ወጣት አስተማሪውን የአይን ፍቅር በሚመስል በተመስጦ እሷን ያያል። እሷ ፈገግ ስትል በጨለማ ውስጥ ኖሮ የጠዋት ፀሐይ እንዳየ ሰው ፈገግ ይላል። እሷን በተመስጦና በፍቅር አስተማሪውን እያየ እንዳለ ድንገት የደውል ድምጽ ተሰማ። በክፍሉ ውስጥ ያሉ ተማሪዎች የትምህርት ጊዜው ስላለቀ ከክላስ ለመውጣት ሩጫ ላይ ናቸው። ልጅ አይደል ግን በተቀመጠበት ሆኖ እንደ ሐውልት ደርቆ የሚወዳትን አስተማሪውን በማየት ላይ ነበር። አስተማሪዋም በተመስጦ ብቻውን ቁጭ ብሎ የሚያያትን ሕፃን ምን ነው ፈዘዘ ብላ ከሰመመን ዓለም ለማንቃት ይመስል ሰላም አይደል አለችው። ይህን ጊዜ ግን አይደል ካንቀላፋበት የፍቅር ዓለም በሰማው የሚወዳት አስተማሪው ድምጽ ነቃ። የሚወዳት አስተማሪው ድምጽ ነቃ እንዳደረገው ሲያቅ ከቦርሳው ውስጥ እንደ ወጉ ፍቅሬን ይገልጽልኛል ያለውን ቀለበት ለሚወዳት አስተማሪው ሰጣት። እሷም ልጅ ነው በማለት ደስ የሚል ቀለበት እንደሆነ ነገረችው። ሕፃኑም አይደል ገንዘብ ቢኖረው ከዛ በላይ ሊያረግላት እንደሚፈልግ ነገራት። እሷም ፈገግ እያለች ይህ ከበቂ በላይ መሆኑን ነገረችው። ሕፃኑም አይደል ይህን ያረኩት ላንቺ ያለኝ ስሜት እንድታውቂ ነው አላት። አስተማሪዋም ግን ቀለል አርጋ በተማሪ መወደድ የጎበዝ አስተማሪነት ውጤት ነው በሚል እሳቤ ፈገግ በማለት በጣም ልዩ ስጦታ እንደሰጣት ነግራው ቀለበቱን ጣቷ ላይ በማድረግ ይህ የጋብቻ ጥያቄ ነው እንዲህ ብላ እንደ ቀልድ አርጋ ጠየቀችው። ሕፃኑም አይደል ካፏ ቀበል አርጎ እንደኔ ፍላጎቱ ካለሽ አዎ አላት። አስተማሪዋም ፈገግ ብላ በድጋሚ አሪፍ ስጦታ እንደሰጣት ነግራው መልካም የረፍት ጊዜ እንዲሆንለት ብላው ተሰናበተች። ወደ ቤቱ ሲመለስ ፈገግታውን ላየው። ከብዙ ልመናና ትግል በኋላ የፍቅር ጥያቄውን እንደተቀበለችለት ወጣት በፈገግታ ይራመድ ነበር። ቤቱም ከገባ በኋላ የሚጽፈው የሚያስበው ስለ አስተማሪው ብቻ ነበር። በረፍት ጊዜው ከናቱ ጋር ገበያ ወጣው ልጅ አይደል በመንገድ ላይ ሳለ ያልጠበቀው ድምጽ አቀርቅሮ ከሚጓዝበት መንገድ ቀና አረገው። የሚወዳት አስተማሪው ነበረች። አስተማሪዋም ሰላም ካለችው በኋላ ያረገው አዲስ ጫማ እንደሚያምር ነገረችው። አያይዛም ፍቅረኛዋ ቀለበት እንዳረገላት እያሳየችው እንዳለ ፍቅረኛዋ መጥቶ ወሰዳት። ይህን ጊዜ ግን አይደል ፊቱን አጥቁሮ ነበር። ልጅ አይደል ቤቱ እንደገባ ንዴቱ ስለሷ በጻፈው ወረቀቶች ላይ እልሁን ለመወጣት ይመስል ወረቀቶቹን ይቀዳል፣ ይረግጣል። በብስጭት እንቅልፍ እምቢ ያለው አይደል ወደ አባቱ ክፍል ሲሄድ አባቱ ሽጉጥ ሲደብቅ አየ። በዚህ የተናደረው ልጅ አይደል ግን ወደ አስተማሪዋ ፍቅረኛ በመሄድ እኔ እናንተ ብቻ እንደው እንዲዋጣልን አለው። ነገ ከትምህርት ቤት መልስ ቦታውን ሳይቀር ነገረው። ለሞት ሽረት እንደሆነም አያይዞ ነገረው። ይህን ጊዜ ግን በመገረም ወጣቱ ሳቁን እየመጣ ለማሾፍ ያክል ብሎ የምንጣለው በሻሞላ ነው በጩቤ ነው ወይስ በሽጉጥ አለው። ልጅ አይደል ግን ኮስተር ብሎ በሽጉጥ ነው ጸባችን ምን አድርገው አለው። ወጣቱም እንደ ቀልድ አድርጎ ተስማምቻለሁ ብሎ ሊጨብጠው ሲል ሕፃኑ አይደል ግን የልቡ ቅናትና እልህ እንዲገባው ይመስል ሳይጨብጠውን እዛው እንገናኝ ብሎ ጥሎት ሄደ። በቀጣይ ቀን ይህ ሕፃን ጆሮውን ልቆ እንድጣው ብሎ ያሰበው ይመስል ልጅ አይደል ለፊልሚያው እንገናኛለን ያለው ቦታ ጠበቀው። ከደቂቃዎች በኋላም ሕፃኑ አይደል ከተፋለ አይደለም ቆፍጠን ብሎ ሽጉጤ ታላለው። ወጣቱም እንደ ቀልድ አድርጎ የውሃ ሽጉጤን ረሳሁት እያለ አላገጠበት። ወዲያውኑ ግን ልጅ አይደል ድንገት የአባቱን ሽጉጥ መጅረጥ አድርጎ ሲያወጣ ወጣቱ በድንጋጤ ላለማመን ይመስል ይህ የውሸት ሽጉጥ ነው አለው። ሕፃኑ አይደል አባቱ ካስቀመጠበት ቦታ ይዞ እንደመጣ ሲነግረው ወጣቱም በድንጋጤ ፈዞ ቀረ። ድንገት የአይደል አስተማሪውን ስትመጣ ያየችውን ማመን አቅቷት ነበር። አይደል የሚያደርገው ነገር እንዲያቆም ብትነግረው እሷን ግን ሊሰማት አልወደደም ነበር። ይባሱኑ ልጅ አይደል ግን ከፊቱ የቆመውን ወጣት አስተማሪውን እንደማይወዳትና ሊያገባት እንደማይፈልግ እንዲነግራት ያለዛ ግን እንደሚተኩስበት ያስጠነቅቀዋል። ይህንን ካለ ግን እንደማይተኩስበትና ሽጉጡን እያቀባበለ ሲነግረው ወጣቱ በድንጋጤ ሕፃኑ ያለውን ሁሉ ለፍቅረኛው አለ። እሷን ማግባት እንደማይፈልግና እንደምታስጠላው ራሱን ለማዳን ሲል ጮክ ብሎ ተናገረ። ሕፃኑም እንዳይገለው እየተማጸነ በድንገት ሽጉጡ ተተኮሰ።
ነገር ግን የተተኮሰው የሚገል ጥይት ሳይሆን ጠጠር የሚተፋ የህፃን መጫወቻ ሽጉጥ ነበር። ይህን ሲያውቅ በድንጋጤ የወደቀው ወጣት ፊቱ ቆሞ ያጃጃለውን ህፃን ሲስቅ ሲያየው ሊመታው ተቃጣ። ይህን ጊዜ ግን አስተማሪዋ እንዳይመታው በእጇ ከልክላ ቀለበቷን ወርውራለት ተማሪውን ይዛ ጥላው ሄደች። አስተማሪዋም አይደል ይህን የእውነት የሚመስል ሽጉጥ ከየት እንዳገኘው ጠየቀችው። አይደልም አባቱ እሱ ለልደቱ ብሎ ስጦታን ሊሰጠው ካስቀመጠበት ቦታ እንደወሰደ ነገራት። አስተማሪዋም በመገረም የሰጣት ቀለበት እያሳየችው ቀለበቱን ጣቶቿ ላይ አረገች። ህፃኑም አይደል ግን ችግር የለውም ባታረጊውም አላት። እሷ ግን ለምን ብላ ስጠይቀው ፍቅረኛዋ እያላገጠ የተናገረው ንግግር እንዲህ ሲል ነገራት። ያንቺን ፍላጎት ለማሟላት በቂ ሀብት የለኝም አላት። ወደፊት ሳድግ ግን ይሆናል አላት። አስተማሪዋም መለስ አርጋ ምናልባት ያ ቀን ያቺ ሴት እድለኛ ትሆናለች አለችው። ህፃኑ አዎ ሴቶች እኮ እብድ ናቸው አላት። አስተማሪዋም እየሳቀች ወደ ቤቱ ልትሸኘው ይዛ ሄደች።